ሰላም ጤና ይስጥልኝ ውድ ላፍቶ ኦንላይን ቲቪ ተከታታዮች የዕለተ ሮብ መስከረም 7 2018 ዓ.ም ዜናዎችን እንደላችሁ ቀርበናል። እንድትከታተሉን በአክብሮት እየጋበዝን ከዜናዎቹ ጋር ትዝታ ማርሻል አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃ ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ የመስቀል ደመራና ኢሬቻ በዓላት ቅድመ ዝግጅት ስራዎች ጋር በተያያዘ ከክፍለ ከተማው አመራሮች ጋር ውይይት ተካሂዷል። በዕለቱም ከበዓላቱ አከባበር ጋር ተያይዞ መነሻ ሰነድ የቀረበ ሲሆን በዚህም የአመራር ስምሪት የነዋሪዎችና የባለድርሻ አካላት ተሳትፎና ሚና እንዲሁም በቀጣይ መደረግ ስለሚገባው ጉዳዮች ላይ ዝርዝር ሀሳብ ተነስቷል። በተጨማሪም ከቅድመ ዝግጅት ተግባራት አንጻር ህዝባዊ ውይይቶች ማድረግ፣ የሚዲያና የኮሚኒኬሽን ስራ መስራት በዓላቱ የሚከበርባቸውን አካባቢዎች ምቹ ከማድረግ አኳያ ከተነሱት መካከል ተጠቃሾች ናቸው። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ የመስቀልና ኢሬቻ በዓላት በዩኔስኮ የተመዘገቡ የኢትዮጵያ ብቻ ሳይሆን የዓለም ቅርስና ሀብት መሆናቸውን ጠቅሰው ትውፊትና እሴቶቻቸውን ጠብቀው በሰላም እንዲከበሩ ተቀናጅቶ መስራት ይገባል ብለዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና ፖለቲካ ዘርፍ ኃላፊ አቶ ጎሳ ወርቁ የመስቀልና የኢሬቻ በዓላት ለከተማውና ለሀገሪቱ የኢኮኖሚና የቱሪዝም እድገት ተጨማሪ አቅም መሆናቸውን ጠቅሰው ህብረ ብሔራዊ አንድነትን በሚያጠናክርና አብሮነትን በሚያጎለብት መልኩ እንዲከበሩ ሁሉም አካል ኃላፊነቱን በሚገባ መወጣት እንዳለበት ገልጸዋል። በመጨረሻም በቅንጅታዊ አሰራር በነዋሪዎች ተሳትፎ መስቀልና ኢሬቻ በዓላት በሰላም ሃይማኖታዊና ባህላዊ እሴቶቻቸውን ጠብቀው እንዲከበሩ መደረግ ያለበትን አቅጣጫ በማስቀመጥ የዕለቱ ውይይት ተጠናቋል። ወደ ቀጣይ ዜና ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ስር በሚገኙ ሁሉም ወረዳዎች በህብረት ችለናል በሚል መሪ መልእክት የፓናል ውይይቶች ተካሄዱ። የፓናል ውይይቶቹ ዋና ዓላማም የታላቁ ህዳሴ ግድብ ግንባታ መጠናቀቁን አስመልክቶ የግድቡ አንድምታዎች ለሀገሪቱ ህዳሴ፣ ለተፋሰሱና ቀጠናዊ ትስስር እንዲሁም ለአፍሪካ ትንሣኤ የሚኖረው ሚና ከህዝቡ ጋር ውይይቶች በማድረግ በግድቡ የተፈጠረውን ሀገራዊ መነቃቃትና ህዝባዊ ተሳትፎ ለሌሎችም ሀገራዊ ልማቶችና የጋራ ጉዳዮች ተሻጋሪ ማድረግ መሆኑን ተገልጿል። የፓናል ውይይቶቹ የግድቡን መመረቅ ደስታ መግለጫ ለሁሉም የማብሰርና ለተሻጋሪ ቅድ መዋል ያለንን ሀገራዊ መግባባት ከፍ ወዳለ ምዕራፍ የማሻገር ግብም አንግቧል። በመጨረሻም በንፋስ ስልክ ላፍቶ ክፍለ ከተማ እየተሰጠ ያለው የአንድ ማዕከልና የተቋማት አገልግሎት ተጠናክሮ እንደቀጠለ ይገኛል። በክፍለ ከተማው እየተሰጠ ያለው የአንድ ማዕከል አገልግሎት አላስፈላጊ ምልልስና ብልሹ አሰራርን በመቀነስ ረገድ የሚጫወተው ሚና ከፍተኛ ነው። ኮሚኒኬሽን ጽሕፈት ቤት በክፍለ ከተማው እየተሰጠ ያለውን የአንድ ማዕከል አገልግሎት ምልከታ አድርጓል። በነበረው ምልከታ በአንድ ማዕከል ተገልጋዮች አስፈላጊውን ምላሽና ማብራሪያ ሲሰጣቸው ተመልክቷል። በባለ ጉዳይ ቀናት እየተሰጠ ያለው አገልግሎት የኮሚኒኬሽን ጽሕፈት ቤት ዘወትር የሚዘግብላችሁ ይሆናል። ለዕለቱ የያዝንላችሁ ዜናዎች ይህን ይመስሉ ነበር። ስለተከታተላችሁን በድጋሚ እያመሰገን በያላችሁበት ሰላም